ሰላም አርሴ ፋሚሊስ እንዴት ናችሁ? እስቲ ያለፉትን 3 ሲዝኖች ጨምሮ እንዲሁም የአሁኑን 11ኛ ሳምንት ላይ ምን መልክ ነበራቸው የሚለውን እንመልከት። ከዘንድሮ ሲዝን ስንጀምር የዘንድሮ ሲዝን በ11ኛ ሳምንት በደረሰው የእንግሊዝ ፕሪሚየር ሊግ ቡድናችን አርሰናል በ26 ነጥብ እንዲሁም በ15 የግብ ክፍያ በሊጉ አናት ላይ ተቀምጧል። ከተከታዩ ማንቸስተር ሲቲም የነጥብ ልዩነቱ 4 ነው። የ24-25 ሲዝኑን ስንመለከት አምና በዚህ ሰዓት በሊጉ በ19 ነጥብ እንዲሁም በ6 የግብ ክፍያ ከሊቨርፑል በ9 ነጥብ ርቀን 4ኛ ደረጃ ላይ ነበር ተቀምጠን የነበረው። ከሁለት ዓመት በፊት ማለትም በ23-24 ሲዝን ደግሞ በ24 ነጥብ እንዲሁም በ14 የግብ ክፍያ ከማንቸስተር ሲቲ በ3 ነጥብ ርቀን በ4ኛ ደረጃ ላይ ተቀምጠን ነበረ። ከ3 ዓመት በፊት ማለትም በ22-23 ሲዝን ደግሞ በአርቴታ ስር ለመጀመሪያ ጊዜ ለዋንጫ በተፎካከርንበት ዓመት በ30 ነጥብ እንዲሁም በ18 የግብ ክፍያ የሊጉ አናት ላይ ተቀምጠን ነበረ። በዚህ ሲዝን በአርቴታ ስር ለመጀመሪያ ጊዜ ለዋንጫ የተፎካከርንበት እንዲሁም በአመቱ መጨረሻ በሲቲ በመጨረሻዎቹ ሳምንታት ላይ በ5 ነጥብ ዋንጫውን ያጣንበት ሲዝን ነው። ቪዲዮ ከተመቻችሁ ላይክ፣ ፎሎ እንዲሁም ሀሳባችሁን ኮሜንት ላይ ያጋሩን። ይመቻችሁ።